እሺ ዋትስአፕ ጋይስ እንደምን አላችሁ? ዛሬ ደግሞ ሊትኮድ 3169 ካውንት ዴይስ ዊዛውት ሚቲንግስ የሚለውን ጥያቄ እንሰራለን። የማርች 24 ጥያቄ ነው እና እዚህኛው ጥያቄ ላይ you are given a positive integer days representing the total number of days in an employee is available for work ማለት ምንድን ነው? ይሄ ዴይስ ምን ያህል ቀን አንድ ሰራተኛ ይኖራል የሚለው ነው እና you are also given a 2D array meetings of the size n where meetings at I start እና end ያላቸው ሁለት አሬ ውስጥ በሁለት ቫልዩ ፔር የተደረገ ሌላ አሬ አለ እና እዛ አሬ ውስጥ ስታርት እና ኤንድ አለው ማለት ነው። represent the starting and the ending of the meeting እና እነኚህ ስታርቲንግ እና ኤንዲንግ ስንላቸው ኢንክሉሲቭ የሆነ ሬንጆች ናቸው እነኛ ሁለቱ ማለት ነው። እና ምንድነው return the count of days when the employees available to work but for no meetings are scheduled ማለት ምንድነው ሰራተኛው ስራ መስራት የሚችልበት ግን ስብሰባ ያልሆነ ቀን ማለት ነው። ምን ያህል ቀኖች እንደዛ አይነት ቀኖች ይኖሩናል የሚለው ከዛን ምንድነው ሌላ ማየት ያለብን ነገር meetings may overlap የምትለዋችን እቺ በጣም ዋና ነገር ማየት ያለባችሁ ማለት ሚቲንጎቹ ኦቨርላፕ ሊያደርጉ ይችላሉ። አሁን በመጀመሪያው ቴስት ኬዝ ለምሳሌ ብናይ መጀመሪያ 10 ቀኖች አሉን ሰራተኛው መስራት የሚችልበት 10 ቀኖች አሉን። በመቀጠል ከ5ኛው እስከ 7ኛው ቀን ድረስ ስብሰባ አለ ይላል። ስለዚህ ምንድነው 5ኛው 6ኛው እና 7ኛው ቀን ለስብሰባ ተይዘዋል ማለት ነው። ከዛ በመቀጠል ደግሞ ከ1 እስከ 3 የሚል አለ። ቀን 1 2 እና 3 ለስብሰባ ተይዘዋል። በመቀጠል ደግሞ ቀን 9 እና 10 ለስብሰባ ተይዘዋል ማለት ነው። ስለዚህ ከ10ሩ ቀን ውስጥ አሁን የቀሩ 2 ቀኖች አሉ። እነኛ የቀሩት 2 ቀኖች ማን ናቸው? 4ኛው ቀን እና 8ኛው ቀን ግን ስራ መስራት ይችላል። ስለዚህ ለሁለት ቀን ያሰራተኛ ስራ መስራት ይችላል ማለት ነው። ስለዚህ አውትፑታችን 2 ይሆናል። በመቀጠል ቀጣይ ላይ ያለውን ቴስት ኬስ ስናይ ስንት ቀኖች አሉን? 5 ቀን አለን አይደል? ቀጥሎ ደግሞ አሁን ስኬጁል የተያዙትን ስኬጁሎች ስናይ ከሁለተኛው ቀን እስከ 4ኛው ቀን ለስብሰባ ተይዟል ማለት ነው። ስለዚህ እዚህ ጋር ለስብሰባ የተያዙ በመጀመሪያው ስብሰባ የተያዙ 2 3 እና 4 በመቀጠል ከአንደኛው እስከ 3ኛው ቀን ለስብሰባ ተይዟል እያለን ነው። ይሄ ማለት ምን ማለት ነው? ከቅድሙ ጋር ኦሬዲ ኢንተርሴክት የሚያደርግ ስብሰባ አለ ማለት ነው። እና ከቅድሙ ጋር ኢንተርሴክት የሚያደርጉትን ኦሬዲ አንቆጥራቸው። ኢንተርሴክት የሚያደርግ አዲስ የተጨመረው ማን ነው? አንድ ነው፣ ዴይ 1 ላይ ያለው ማለት ነው። ስለዚህ አሁን እነኚህ ናቸው ጠቅላላ ያሉ ስብሰባዎች። ለስራ የትኛው ቀን ቀረ? አሁን አንድ የቀረው ቀን ምንድነው? 5ኛው ቀን ብቻ ነው የቀረው ማለት ነው። ስለዚህ አሁን እዚህ ጋር በመጀመሪያው ላይ ሁለት የስራ ቀኖች ስላሉት 2 ብለን ሪተርን እናደርጋለን። እዚህኛው ጋር ደግሞ አንድ የስራ ቀን ስላለው 1 ብለን ሪተርን እናደርጋለን። የመጨረሻው ላይ ስታዩት ከ1 እስከ 6 ይላል። ስለዚህ አሁን 6 ቀን ለ6 ቀን ነው ሰራተኛው የተፈለገው። ከዛ በኋላ ግን ከቀን 1 እስከ ቀን 6 ያሉ ቀኖች ለስብሰባ ይፈልጋሉ ተብሏል። ስለዚህ 1 2 3 4 5 እና 6 ማለት ነው። እነኚህ ቀኖች እንዳለ ለስብሰባ ተፈልገዋል። ስለዚህ ስራ የሚሰራበትና ስብሰባ የሌለበት ቀን የሆነ የለም ማለት ነው። ስለዚህ በዚህ ኬዝ ምንም ስለሌለ ያው 0 ብለን ሪተርን እናደርጋለን ማለት ነው። ጥያቄው ይሄንን ይመስላል። እሺ ስለዚህ ወደ ኮድ ኢምፕሊሜንቴሽን ስንገባ እነኚህ ቀኖች ሶርትድ ቢሆኑ አሪፍ ነው አይደል? ምክንያቱም የመጀመሪያ ቀን መጀመሪያ ላይ ምን ያህል ስብሰባ እንዳለ ምናምን እያወቅን ስለምንሄድ እያስተካከልን ስለምንሄድ ማለት ነው። ስለዚህ በመጀመሪያ ሶርት አድርገን እንጀምር እና ሶርት ስናደርግ ደግሞ ኪያችን መሆን ያለበት ምንድነው? የመጀመሪያው ማለት በስታርት ብቻ ሶርት እንድናደርጋቸው ማለት ነው። በዚህ በፊት ለፊት ባለው ቁጥር ማለት ነው። አሁን ስለዚህ እዚህ ጋር አኖኒመስ ፈንክሽን እየጻፍኩ ነው። ላምዳ ፈንክሽን ማለት ነው። ፓይተን ላይ ላምዳ ይባላል። ያው ሌላው ቦታ አኖኒመስ ፈንክሽን ምናምን ነው የሚባለው። እሺ ያው ኦኬ። ስለዚህ አሁን ምንድነው ሶርት ሳደርግ ይሄችኛዋ ማለት ነው ኤክሶቹን ሶርት ሳደርግ በኤክስ አት ኢንዴክስ ፖዚሽን 0 በመጀመሪያ ላይ ባለው ቁጥር ሶርት አድርግልኝ ማለት ነው። ግን ምናልባት የመጀመሪያው ተመሳስሎ ደግሞ መጨረሻው ሊለያይ ይችላል አይደለ? ስለዚህ በሱ ብቻ ሳይሆን ሶርት ማድረግ ያለብኝ ከኋላ ባለው ማለት አሁን ለምሳሌ
ሁለቱም ቀኖች ቀን 1 ላይ ጀምረው አንደኛው ቀን 2 ላይ የሚያልቅና አንደኛው ቀን 3 ላይ የሚያልቅ ከሆነ ቀን 2 ላይ የሚያልቀው ከፊት ለፊት ቢሆን እንደዛ አድርጌ ያስተካክለዋለሁ ማለት ነው። እሺ በመቀጠል ምንድነው የምናደርገው? አሁን ካሉት ቀኖች ውስጥ ቶፕ ብለን እንያዝ። ቶፕ ብለን የምንይዘው ምንድነው? ቶፕ ማለት ከበፊት ከነበሩት ቀኖች ውስጥ በቃ መጨረሻ ላይ የነበረው ቀን ብለን እንድንይዘው ማለት ነው። አሁን ለምሳሌ ያው ኢተሬት ሳደርግ ከሁለተኛው ቀን ማለት ከሁለተኛው ስብሰባ ከሚጀምርበት ጀምሮ ስለሆነ ኢተሬት ማደርገው ቶፕ ብዬ የሚይዘው ምንድነው? ከበፊት ከነበሩ ስብሰባ ቀኖች ውስጥ መጨረሻ ላይ ያለውን ቀን ማለት ነው። ስለዚህ ሚቲንግስ አት ኢንዴክስ 0 አት ኢንዴክስ 1 ማለት ነው። የመጀመሪያውን ቀን ነው እንደ በቃ እንትን ብሏል ስብሰባው የሚያልቅበትን ጊዜ ማለት ነው። አሁን እዚህ ጋር ኦኬ እንመጣበታለን እና በመቀጠል ደግሞ ፕሪቪየስ ቶፕ የሚባል ይኖራል። ይሄኛው ደግሞ ምንድነው? ከዚህ ካሁኑ ስብሰባ በፊት የነበረው የኋለኛው ስብሰባ ያለቀበትን ቀን ማለት ነው። ስለዚህ ቶፕ ብለን እንያዘው። እሱኛው ከቶፕ ጋር ተመሳስሎ አሁን የአሁኑ ስብሰባ ኦልሬዲ እዚህኛው ጋር ብናደርገው ማለት ነው። በመቀጠል ያው ይሄ የመጀመሪያውን ስብሰባ ከሱ በፊት ላሉትም ከሱ በኋላ ላሉትም ራሱን ስለሚይዝ ማለት ነው። ቦተም ደግሞ ብዬ የሚይዘው ምንድነው? የበፊቱ ስብሰባ የተጀመረበት ቀን ማለት ነው። ስለዚህ አሁን እሱ ደግሞ ሚቲንግ አት 0 ያው የመጀመሪያውን የስብሰባው የመጀመሪያውን እያስኩኝ ስለሆነ ነው አሁን። በመቀጠል ደግሞ የምናየው ምንድነው? ሚቲንጎቹ የፈጁትን ታይም ማለት ነው። ሚት ዱሬሽን ብዬ ሊያዘው እና ይሄ ደግሞ ምንድነው? ቶፕ ማይነስ +1 ቶፕ ማይነስ ቦተም +1 ብዬ ይዘዋለሁ ማለት ነው። ምክንያቱም ለምንድነው +1 ያደረኩበት ምክንያት ኢንክሉሲቭ ሬንጅ ስለሆነ ነው። እና በመቀጠል ደግሞ የመጀመሪያው ስብሰባ እዚህ ጋር ስታዩት ከአንደኛው ቀን እስከ 3ኛው ቀን ዱሬሽኑ ምን ያህል የሚፈጅበት ቶፕ አሁን ይሄንን ኦልሬዲ ሶርት ሳደርገው የሚሆነው ምንድነው? ይሄኛው ከፊት ለፊት ይሆናል፣ ቀጥሎ ይሄኛው ይሆናል፣ በመቀጠል ደግሞ ይሄኛው ይሆናል አይደል? ስለዚህ ቶፔ ምን ይሆናል? አሁን እዚህ ጋር 3 ትሆናለች ቶፔ፣ ከዛን ደግሞ ቦተም ደግሞ 1 ትሆናለች። ስለዚህ ቶፕ ማይነስ ቦተም ማለት 3 - 1 which is 2 +1 3። ስለዚህ 3 ቀኖች ያህል ስብሰባው ፈጅቷል ማለት ነው። አሁን የኔ ሐሳብ ምንድነው? ስብሰባዎቹ ጠቅላላ የፈጁትን ታይም እንዳለ ኢዝና ከዛ ከቶታል ነምበር ኦፍ ዴይስ ጋር ስቀንስ ምን ይሆናል ማለት ነው? የቀሩት ቀኖች ቁጥራቸውን አውቃለሁ ማለት ነው። ስለዚህ ያ ነው የኔ ሎጂክ የሆነ። ስለዚህ አሁን እዚህ ጋር የሚቲንግ ዱሬሽኖቹን ያስኩኝ ማለት ነው። በመቀጠል አሁን ኢተሬት ማድረግ ልጀምር። for I in range ከአንድ ጀምሬ ምክንያቱም የመጀመሪያውን ቀን ኦልሬዲ ስለያዝኩኝ ማለት ነው። እስከ ሊንግዝ ኦፍ ሚቲንግ ያው እስከ መጨረሻ ያሉትን ቀኖች ማለት ነው። ከዛ በኋላ ምንድነው የማደርገው? if meetings at I at 0 አሁን ይሄ ምንድነው? is less than or equals to top ከሆነ አሁን ምንድነው ቀጣይ ላይ የሚመጣው ቁጥር የለም። አሁን ለምሳሌ በዚህኛው ቴስት ኬዝ ስንወስድ ማለት ነው እዚህኛው ያለው ቴስት ኬዝ ላይ እሱ ልጻፈውና እዚህ ጋር አሳያችሁ። ሶርት ሲደረግ ምን ይሆናል? 1.3 ከዛ ደግሞ 2.4 ይሆናል አይደለ? ስለዚህ እዚህኛው ላይ አሁን ቶፕ ማን ነው የሚሆነው ማለት በመጀመሪያ ስጀምር ቶፕ ማን ይሆናል? 3 ይሆናል አይደለም? እዛን ደግሞ ቦተም ደግሞ ማን ይሆናል? 1 ይሆናል አይደለም? ስለዚህ አሁን ቀጣይ ላይ ስመጣ ግን ሚቲንግስ አት አይ አት 0 አሁን ከዚህኛው ጀምሬ ነው ኢተሬት ማድረግ የምጀምረው እና እቺኛው አት አይ ማለት ኢንዴክስ ፖዚሽን 1 አት ኢንዴክስ 0 እቺ 2 ቁጥር ማለት ነው። ሌዛን ከቶፒ ከቅድም ከ3 የምታንስ ከሆነ ኢንተርሴክሽን ተፈጥሯል ማለት ነው። እና ደግሞ ከዚህ በተጨማሪ ደግሞ አሁን ስር ያለው ከታችኛው ጋር ኢንተርሴክት አድርጓል። አት አይ አት 1 is less than or equals to ቶፕ
ከሆነ ይሄኛው ደግሞ ምንድነው ማለት የስረኛው ኦሬዲ ሁለት ቁጥር ኦቨርላፕ አደረገች አይደል እና አንበልና እቺኛው ራሱ ኦቨርላፕ ብታደርግ ለምሳሌ ይሄኛው 5 ቢሆን ምንድነው ሙሉ ለሙሉ የስብሰባዎቹ ቀን በዚህኛው ስር መካተት ይችላል አይደለም ስለዚህ ይሄኛውም ደግሞ የስረኛው ደግሞ ኦሬዲ ኦቨርላፕ የሚያደርግ ከሆነ ያልኩኝ ነው እዚህ ጋር ያለው ሚቲንግስ at 1 ማለት ነው እንደዛ ኦቨርላፕ የሚያደርግ ከሆነ ስለዚህ ዱሬሽን ምንድነው ሚቲንግ ዱሬሽን ኦሬዲ አይቀየርም ምክንያቱም በፊት ያስኩት ኦሬዲ ዱሬሽን እሱ መጠቀም ስለሚችል ማለት ነው ስለዚህ ኮንቲኒው እላለሁ ማለት ነው ምንም መቀየር ያለብኝ ነገር ስለሌለ ኤልስ ግን ምንድነው ያሁን የሚመጣው ቁጥር ኦሬዲ ከዚህ ይበልጣል ማለት ነው ስለዚህ እንደ ቀድሞ አይነት ኬዝ ይሆናል 13 ሆኖ ከዛ 4 ቁጥር ግን ትበልጣለች ማለት ነው 4 ቁጥር እንደዛ መበልጥ ከሆነ ቶፔን ምን አደርጋለሁ አሁን ያገኘሁትን ቶፕ ማለት ነው ሚቲንግስ at 1 ማለት ነው ከዛን በኋላ ሚቲንግ ዱሬሽን ላይ ደግሞ ሚት ዱሬሽን ላይ እንጨምራለሁ ቶፕ ማይነስ ፕሪቪየስ ቶፕ አደርጋለሁ ማለት ነው ምክንያቱም እዚህ ጋር አሁን ቶፔን ወደዚህ አዲስ ወደ አመጣሁት ወደ 4 አሳድጌዋለሁ አይደለም ከዛን በኋላ ፕሪቪየስ ቶፔ ደግሞ ቀድም ያስኩት ነበር 3 ቁጥር ማለት ነው ስለዚህ አሁን መጨመር ያለብኝ ምንድነው አንድ ቀን ብቻ ስለሆነ ተጨማሪ ጨመረልኝ አንድ ቀን መጨመር ያለብኝ ስለዚህ ቶፕ ማይነስ ፕሪቪየስ ቶፕ ምን ይሆናል አንድ ይጨምርበታል ማለት ነው ሚቲንግ ዱሬሽን ላይ ማለት ከቀን 1 እስከ ቀን 4 ሙሉ ስብሰባ የተደረገባቸው ቀኖች ናቸው የሚለው ማለት ነው እና ከዚህ ውጪ ደግሞ ምን ሊሆን ይችላል ሁለቱም በቃ አዲስ የሚመጣው ቀን ከዛ በፊት ከነበረው ጋር ምንም አይነት ኢንተርሴክሽን ከሌለው ማለት ነው ኤልስ ላይ አሁን ስለዚህ እንደዛ አይነት ኬዝ ከገጠመን ደግሞ ምንድነው ቦተሜ አሁን አዲሱ ቀን ላይ ነው መሆን ያለበት ማለት ነው ሚቲንግስ at 0 ይሆናል ከዛ በኋላ ቶፔ ደግሞ ሚቲንግስ at 1 ማለት ነው እና እንደዚህ ካደረኩ በኋላ ደግሞ አዲሱ ጋር ስለመጣሁኝ ኦሬዲ ምንድነው አሁን አዲስ ያመጣሁትን ደግሞ መያዝ አለብኝ ማለት ሚቲንግ ዱሬሽን ላይ ማለት ነው ስለዚህ አሁን ሚቲንግ ዱሬሽን ላይ ቶፕም ቦተምም አፕዴት ተደርጓል ስለዚህ ቶፕ ማይነስ ቦተም ፕላስ 1 ይሆናል ማለት ነው ከዛ ይሄን ሁሉ ከሰራው በኋላ ግን ምንድነው ስጨርስ ግን አሁን ለቀጣዩ ቁጥር ቼክ ላደርግበት ስለሆነ ያሁኑን ቶፑም ማለት ነው ምክንያቱም ቀጣዩ ቁጥር ላይ የሚመጣው አሁን ፕሪቪየስ ቶፕ እዚህ ጋር ለምሳሌ የተጠቀምኳት ፕሪቪየስ ቶፕን ከበፊት ወስጄ ነው አይደለ ስለዚህ ፕሪቪየስ ቶፕ እዚህ ጋር ፕሪቪየስ ቶፕ ምንድነው የሚይዝልኝ ከኋላ የነበረውን ቁጥር ትልቁን ነው የሚይዝልኝ አይደል አሁን የሚመጣው ለምሳሌ እንደዚህ አይነት ቴስት ኬዝ ያው የቀድሞ ቴስት ኬዝ ኦሬዲ ይሆናል እና አንድ ልጨምርበትና እዚህ ጋር ለምሳሌ 3.5 ሆነ እንበል እንደዚህ አይነት ቴስት ኬዝ ቢኖረን ምንድነው የምናደርገው አሁን በመጀመሪያ ፕሪቪየስ ቶፔ ማንን ያዘ 3 ያዘ ከዛን ምንድነው አሁን 2 ከ4 ከ3 ታንሳለች ከበፊቱ አይደለም ስለዚህ 2 ከ3 የምታንስ ከሆነ ከበፊቱ ቶፕ የምታንስ ከሆነ ቀጣዩንም 4ንም ቼክ ላድርግ ሞክራለሁ 4 ግን ከ3 አታንስም ስለዚህ ምንድነው ሚቲንግ ዱሬሽን ላይ 3 አሁን ቶፔን 4ን ያስኩኝና 4 ሲቀነስ ፕሪቪየስ ቶፕ ደግሞ ማን ነው 3 ማለት ነው ስለዚህ አንድ ጨመርኩበት አይደለ ከዛ በመቀጠል አሁን 4 ቁጥር መያዝ አለብኝ ምክንያቱም ከኋላ የሚመጣው ቁጥር ምን እንደሚሆን ስለማለቅ ማለት ነው ፕሪቪየስ ቶፕ ላይ አሁን ቶፕን ያስኩኝ ማለት 4ን ያስኩኝ ማለት ነው ከዛ ቀጥሎ 5 ሲመጣ አሁን 3 ቁጥር ከ4 ታንሳለች አይደል ከቶፕ ብዬ ያስኩት 4 ቁጥር ማለት ነው ከዛ ከቶፕ ታንሳለች ከዛ በመቀጠል ደግሞ 5 ቁጥርን ቼክ ሳደርግ ግን ከ4 አታንስም ስለዚህ ፕሪቪየስ ቶፕ ብዬ ይዤው የነበረው 4 ቁጥር አሁን ከ5 ላይ 5 ሲቀነስ ፕሪቪየስ ቶፕ ለሚለው ለመቀነስ ይሄን ኦፕሬሽን ለመስራት ይጠቅመኛል ማለት ነው ስለዚህ አሁን ይሄ እንደዚህ ይመስላል ስለዚህ ሪተርን ማድረግ ያለብን ምንድነው ሪተርን ዴይስ ቶታል የተሰጡን ቀናት ማለት ነው ማይነስ ሚቲንግ ዱሬሽን ሚቲንጎቹ እንዳለ ተሰብስበው ሚቲንግ ቀኖቹ እንዳለ ተሰብስበው የፈጁብን ቀን ማለት ነው ስለዚህ ረን አድርገናል ሞክረው
ሶ ኮዳችን ያው በተሳካ ሁኔታ ሰርቷል ማለት ነው። እና ሰብሚት ከማድረጋችን በፊት ታይም እና ስፔስ ኮምፕሌክሲቲ አናሊሲስ ስንሰራ ታይም ኮምፕሌክሲቲው ላይ ሶርቲንግ ሰርተናል አይደለ? ሶርቲንጉ ራሱ ለብቻው ኤን ሎግ ኤን ነው። ፕላስ እዚህ ጋር ኦኤን ኦፕሬሽን አለ። ያው በፕላስ ብቻ ስለሆነ ኤን ሎግ ኤን ብለን ታይም ኮምፕሌክሲቲው መውሰድ እንችላለን። በመቀጠል ግን ስፔስ ኮምፕሌክሲቲው ኦልሬዲ 4 ቫሪያብሎች ብቻ ነው ዲክሌር ያደረግነው። ስለዚህ እነኛ 4 ቫሪያብሎች ኦልሬዲ ያው 4 ብቻ ስለሆኑ ኮንስታንት ቁጥር ስለሆኑ ኦፍ ዋን ነው ማለት ነው ስፔስ ኮምፕሌክሲቲያችን። ስለዚህ ሰብሚት እናድርግና እንየው። ያው ኮዳችን በተሳካ ሁኔታ አክሰፕትድ ሆኗል ማለት ነው። ስለዚህ ዶንት ፎርጌት ቱ ሼር ላይክ ኤንድ ሰብስክራይብ እና ብዙ ጠቃሚ ኮንተንቶች ስለምንለቅ ደግሞ በተጨማሪም እንዲሰራላችሁ የምትፈልጉት አይነት ቶፒክ ካለ ኮሜንት ሴክሽን ላይ ያስቀምጡልኝ። አመሰግናለሁ።